የሚሰጠኝ? ትልቁ ነው ሻላ። እሱማ ልክ ነው። ፍቅር እኮ ሁሌ እንደ ቁማር ነው፣ መበላላት አለው። እንዴት ዋላችሁ? እዚህ ቤት ግቢ ሻምበል። እንካ እሱን አልቀበልም። የቱን ነው ታዲያ የምትቀበለኝ? 50 ስላይነ ብርሃን አባዬ። ኧረ እኔ ሴት ነኝ። ውይ የኔ ነገር ስላይነ ብርሃን እማዬ። ኧረ እኔ ገና ልጅ ነኝ። የኔ እናት ይቅርበኝ። እሺ ስላይነ ብርሃን ሚጣዬ። ውይ እኔ ሕፃን ልጅ አይደለሁም። ውይ እና እሺ ምንድን ነሽ? ወጣት ነኝ። እሺ ስላይነ ብርሃን ማማዬ። እግዚአብሔር ይስጥልን። ምን አልሽ? እግዚአብሔር ይስጥልን። አሜን ላንቺ ሚስትሽ። ምንድን ነው የሚሰጠኝ? ትልቁ ነው ሻላ። ስለ እግዚአብሔር አባባ እንኩ። አይ ዶክተር ካንተም አልቀበልም። ችግር የለውም አባባ ይውሰዱ። ዶክተር አንተ ኬት ታመጣለህ? ዛሬ ነው ደሞዝ የተቀበልኩት። እንኩ አልቀበልም አልኩ እኮ ዶክተር። 7 ዓመት ተምረህ ከሽንትና ከደም ጋር እየዋልክ 12000 ብር እየተከፈለ በወር ካንተ ልቀበል? ችግር የለውም አባባ ይቀበሉኝ። ዶክተር ችግር የለውም። እንደውም እኔ ነኝ ለአንተ መስጠት የሚገባኝ። ዛሬ የሰራዋት ነች 75 ብር ነች። 25 ብር ላካፍልህ። እንካ 25 ብር ነው ይጠቅመሃል። አይሆንም አባባ ውሰድ። አይ አልቀበልም። አትግደርደር ዶክተር ውሰድ። እሱን አልቀበልም። እንካ እሱን አልቀበልም። የቱን ነው ታዲያ የምትቀበለኝ? 50 ብሩን። እግዚአብሔር ይስጥልኝ። ወዬ ፓፓ እየመጣች ነው? በቃ እኔ ልወጣ ነው። ቤት አሉ ስጫቸው። ስሚ ደግሞ በቃ እንዳልኩሽ ሻግምቺና ወዬ ቢያቸውሽ። አብሽር ያው እንደተነጋገርነው ርጥ ስሚ ነው። አየ በቃ ደውልሻለሁ። እሺ የሚ ምንድነው የምንቀበለው? አንዴማ ልወጣ ነው። እሺ የሆነ ልጅ ዕቃ ያመጣላችሁ አልተቀበሉት እባካችሁን። ደግሞ እንዳከፋፍቱት አሲድ ነው፣ ለስራ ተፈልጎ ነው። ነግሬያለሁ። አንተ ልጅ አሲድ እዚህ ቤት አስገብተን እንዳፈጀን። በቃ ይኸው ተያይዘን ነው የምናልቀው፣ እንዳትነኩት ብያለሁ። በል ቶሎ ተመለስሽ፣ እናስቀምጥልሃለን ተቀብለን። በቃ መጣ፣ አሁን ይመጣል። አንቺ ልጅ ደግሞ ዝም ብለሽ እሺ ትያለሽ እንዴ? አሲድ ላይ ያስገባ ነው እዚህ ቤት። ምን ላርግ? እሱ ደግሞ እኔ ምን ላርግ? እሺ ምን እንደሆነ በምን ይታወቃል? አሁን ጊዜው ከፍቷል እንዴ። መጣ። ማስክ ነገር አድርጊ፣ ቶሎ በይ። ግባ። ዴሊቨሪ ዜና የታዘዘው አንተ ነህ ባላሲዱ። ቁጭ አድርገው እሱ ጋር አቃርጋ አስቀምጥ። እሺ ጋሽ አስቀምጫለሁ። ምንድነው ግን አሲድ ነው ይሄ ነገር? እኔ ልጅ ምንም አላምነውም። ምንድነው የኔ ልጅ ንገረኝ እስቲ። ኧረ ጋሽ ይሄ ከስተመር ሚስጥር ነው መናገር አልችልም ጋሽ። አትፍራ። ማን ይነግረዋል? ማንም እኮ አይነግረውም። ንገረኝ። እውነቱ ነው ልጄ፣ ንገረን፣ በእውነት ንገረን። በቃ ጫት ነው በርጫ ነው ጋሽ። ጫት ይኸው ተናግሬ ነበር። ጀምሯል። እኔ እኮ ቀድሜ ተናግሬ ነበር። ጥርሱ ላረጓሪ አይቼ አንቺ ነሽ ጎመን ያልሽው። ይሄ ውሻ አምጪ፣ ስልኩን ስጪኝ ስልኩን እደውልለታለሁ። አምጪ ቶሎ በይ። 2 ሊትር ውሃ። 2 ሊትር። ሄሎ ፋዘር ታሲዳ የት ነህ? ምን ነው ፈለከኝ? ቶሎ በልና በፍጥነት ቤት እየጠበቅኩ ነው። በፍጥነት። በሰላም ነው? አይ ሰላም ነው። ና ቤት እናወራለን። ቶሎ በል። እሺ ያው እንደዚህ ይዞ ሰፈር ውስጥ ቢያዩት እሺ ተዋረድኩ ማለትም አይደል? ሲጀመር ለእውነተኛ ፍቅር ምሳሌ እኮ እኔና አንቺ ብቻ ነው የቀረበው። እሱማ ልክ ነው። ፍቅር እኮ ሁሌ እንደ ቁማር ነው፣ መበላላት አለው። እንዴት ዋላችሁ? እዚህ ቤት ግቢ ሻምበል